አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የጆአርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በዛሬ ደግሞ ጽድት ያሉ የሁለት ሰው እቃዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ከቲቪ ስታንድ ጀምሬ ሙሉን አሳያችኋለሁ ማለት ነው። ሙሉን ተከታተሉኝ። እንግዲህ እንደምትመለከቱት ይሄ ቲቪ ስታንድ ዘመናዊ የሚባል ቲቪ ስታንድ ነው። ከጎንና ከጎን ያሉት ለየብቻ መንቀሳቀስ የሚችሉ ናቸው። ለብቻ እንኳን ብታረጓቸው ውበት ያላቸው ናቸው ማለት ነው። አበባ ማስቀመጫ የተለያየ ነገር ይጠቅማሉ። ይሄንኛው ከዚህ ጋር መሳቢያ ያላቸው እንደምትመለከቱት 3 መሳቢያ ያለው። ይሄ ደግሞ ከ43 ኢንች በላይ ራሱ መያዝ ይችላል። በጣም ረጅም አድርገን የሰራ ነው። አሪፍ ቲቪ ስታንድ ነው። እዚህ ጋር ደግሞ 5 ተከፋች ቁም ሳጥን አለ። በጣም አሪፍ የሚባል ነው። ማች ተደርጎ ከአልጋው ጋር ከዚህኛው አልጋ ጋር ማች ተደርጎ ነው የተሰራው። ይህ ቁም ሳጥን 3 ቦታ የሚነሳሳ ነው። ከቦታ ወደ ቦታ ለማንቀሳቀስ በጣም ምቹ አድርገን የሰራ ነው። እንደተለመደው 3 ቦታ የሚነሳሳ ነው እኛ ጋር የምንሰራው እንግዲህ ለማንቀሳቀስ ምቹ ስለሆነ። እዚህ ደግሞ ከውስጥ በኩል መሳቢያ ያለው። መሳቢያው ሰፋ ሰፋ አድርገን ነው የተለያዩ እቃዎችን ለመያዝ እንዲያገለግል ብለን ሁለት ነው ያደረግንበት ማለት ነው። እዚህ ጋር ደግሞ ሱፍ መስቀያ ያለው እንደምትመለከቱት ይሄንኛው በጣም ጠንካራ በሚባል ነው የተሰራው። ቁም ሳጥኑ 5 ተከፋች ነው። ይሄን ይመስላል ማለት ነው። እዚህ ጋር ደግሞ ዳይመንድ የሚባለው አልጋ አለ። እንደምትመለከቱት አሪፍ አድርገን የሰራ ነው። እንግዲህ ዘመናዊ አምፖል ተገጥሞለታል። የፈለጋችሁትን አይነት አምፖል ከላይ መግጠም ትችላላችሁ ማለት ነው። እስከዛሬ ከምንሰራው ማብራቱ ራሱ ለየት ያለ ነው። በሰዎቹ ፍላጎት ስለሆነ በፍላጎታችሁ በእናንተ ትእዛዝ ሲሆን የተለያየ አይነት አምፖሎችን መጠቀም እንችላለን። በእኛ ደግሞ ሲሆን የምንጠቀማት የሆነች ካሁን በፊት የሰራነው ቪዲዮ ላይ ያለች ያ ግን አንፈልግም ካላችሁ ደግሞ በፈለጋችሁት አይነት አምፖል መቀያየር ትችላላችሁ ማለት ነው። እኛ ባዘዛችሁት መልኩ ነው የምንሰራው። ይሄ ደግሞ ኮሜዲ ነው፣ ተንቀሳቃሽ ነው። ቦዲ በኩል ያለውም በተመሳሳይ የሚንቀሳቀስ ነው ማለት ነው። ከፈለጋችሁ እንደዛ አድርጋችሁ በዛኛው ጋር ብቻ ማስቀመጥ ትችላላችሁ። ከአንድ ኮሜዲ ነው ጋር ቦታው ጠበብ ካላችሁ፣ ቦታው ደግሞ ሰፊ ከሆነ ሁለቱንም አድርጋችሁ መጠቀም ትችላላችሁ። ያም ደግሞ ካልሆነ ሁለቱንም ማንሳት ይቻላል፣ የሚንቀሳቀስ ስለሆነ ማለት ነው። ግርጌውም እንደዛ አድርገን ሰርተናል። እንግዲህ ከስፖንዳው ጋር ስትሬት ነበር። በሴትዮዋ ፍላጎት መሰረት ነው ከፍ አድርገን የሰራ ነው። ወደ ላይ ከፍ እንዲል ስለፈለገች ከፍ አድርገን ሰርተነዋል ማለት ነው። ሙሉ ጌጡ ሳይነካካ እንዳለ ማለት ነው። እንደዛ አድርገን ሰርተነዋል። በዚህም ጋር በተመሳሳይ ነው። ይሄንኛውም ኮሜዲ ነው እንደምትመለከቱት። ከላይ በኩል ደግሞ ያሉትን በቁልፍ ነው የምንሰራቸው ማለት ነው። ሁለቱም ባዶ ከሆነ የሆነ ዶክመንትም ሆነ ምን የተለያየ ነገር ስታስቀምጡበት የላይኛው ቁልፍ የግድ ስለሚያስፈልገው በቁልፍ አድርገነዋል። እንግዲህ አልጋው ይሄን ይመስላል። ሐሳብ አስተያየታችሁን ደግሞ በኮሜንት እየገለጻችሁ ማሰራት ለምትፈልጉም ደግሞ በስልክ ቁጥር 0921007139 የደወላችሁ ማዘዝ ትችላላችሁ። ከየትም ቦታ ሆናችሁ ብትደውሉ የፈለጋችሁበት ቦታ እናደርሳለን። ይሄንኛውም አሁን የታዘዘው ከዚሁ ከኬሚሴ ሳይሆን ወደ አዲስ አበባ የሚሄድ ነው። ያዘዙትም ከአረብ ሀገር ነው ማለት ነው። አረብ ሀገር ሆነው ደውለው አዘው ነው ማለት ነው። ዛሬ ይዘንላቸው እንሄዳለን ብለናል ኢንሻአላህ። እና ይሄንኛውም አልጋ ደግሞ እንደምትመለከቱት በተመሳሳይ አይነት አሰራር ነው የተሰራው። የሚለየው ዲዛይኑ ብቻ ነው፣ የሰዎቹ ምርጫ ማለት ነው። ፎቶ ልከውልን የሰራ ነው። የሚለያየው ምንድነው? ዲዛይኑ ነው። ከዛ ውጭ ያለው አሰራሩ ሁለቱም በተመሳሳይ ነው የተሰራው ማለት ነው። ይሄንኛው ግን በሴትዮዋ ፍላጎት መሰረት ፖክስ እንዲጨመር ስለፈለገች ፖክስ ጨምረንላታል። ፖክሱ ደግሞ ተንቀሳቃሽ ፖክስ ነው ማለት ነው። 3 በሮች አሉት። ለብቻ መንቀሳቀስ ይችላል። ወደ ሌላ ቦታ ቢሆን የራሱን የቻለ ግርጌ ያለው ማለት ነው። እስከዛሬ ደግሞ የምንሰራው ግርጌው ጋር የተያያዘ ነበረ። ምክንያቱም በሴትዮዋ ፍላጎት ስለሆነ እንደዛ አድርገን ሰርተነዋል። ይሄንኛውም በተመሳሳይ ከላይ በኩል ቁልፍ አለው። ከታች በኩል ደግሞ በር አድርገናል። እንደምትመለከቱት ማብራቱም እንደዛው ተመሳሳይ ነው። ምክንያቱም የምንሰራው በሰዎቹ ፍላጎት ስለሆነ። እዚህ ጋር ደግሞ ኮርነር ቡፌ አለች። ኮርነር ቡፌዋ እስከዛሬ ከምንሰራው ሰፋ አድርገን የሰራነው። ውስጡ ራሱ በጣም ሰፊ ነው። እንደምትመለከቱት ውስጡ በጣም ሰፊ ነው። በሴትዮዋ ፍላጎት መሰረት ሰፋ አድርገን የሰራ ነው። ከውስጥም በኩል አለ ደግሞ እዚህ እንደዛ አድርገን ሰርተነዋል። እንግዲህ እንደምትመለከቱት በዚህኛው ጋር ደግሞ ቲቪ ስታንድ አለች። እቺኛዋ ቲቪ ስታንድ ደግሞ የዛ አልጋ ጋር ማች ተደርጋ የተሰራች ናት። የዛ አልጋ ተመሳሳይ ማለት ነው። ሙሉ
የቤት ዕቃ ሲያዙ ማች አድርገን ስለምንሰራ ይሄንኛው ከዚህ ጋር ተመሳሳይ ተደርጎ ነው የተሰራው። ይሄ ኮርነር ቡፌ ደግሞ ከዳይመንዱ አልጋ ጋርና ከዛኛው ቲቪ ስታንድ ጋር ማች አድርገን የሰራ ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።